አሁን የገባም ጀነራል ታደሰ ወረደን አለማባረሬ ወይም አለመቅጣቴም ትልቁ ስህተቴ ነበር ሲሉ ጌታቸው ረዳ ተናገሩ። ጌታቸው ረዳ ዛሬ የበተኑትን ጽሑፍ በአጭሩ ላቀርብላችሁ። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንትና አሁን የጠቅላይ ሚኒስትሩ አማካሪ የሆኑት ጌታቸው ረዳ በፎርቹን እንግሊዝኛው ጋዜጣ ላይ ዘለግ ያለ ጽሑፍ አስነብበዋል። ጌታቸው ረዳ ጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ እንደነበር አስታውቋል። ሆኖም ግን ስምምነቱ በሙሉ ተግባራዊ አለመደረጉ ከጊዜ ወደ ጊዜ የነበረውን ተስፋ እንዳሟጠጠው ተናግረዋል። አቶ ጌታቸው እንዳሉት የፕሪቶሪያው ስምምነት ክልሉን ለማረጋጋትና ወደ ህገ መንግስታዊ ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜያዊ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህ መሰረትም ጊዜያዊ አስተዳደሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳደሩ ወደ ውስጣዊ የፖለቲካ ሽኩቻ መድረክነት ተለወጠ ብሏል። ህወሓት የሰላም ስምምነቱ ፈራሚ ቢሆንም ሙሉ በሙሉ የበላይነት ለመያዝ ፍላጎት ማሳየቱ የጠቀሱት አቶ ጌታቸው ይህም በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከተለ ገልጸዋል። ሲቀጥሉም በዚህ አጥፊ ድራማ መሃል ላይ ሌተናንት ጀነራል ታደሰ ወረደ ይገኛሉ ብለዋል። አቶ ጌታቸው ሲቀጥሉም እኔ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ጀነራል ታደሰ ምክትል ፕሬዝዳንትና የጸጥታ ክፍሉ ኃላፊ ነበሩ። በንድፈ ሐሳብ ደረጃ እነዚህ ሁለት ኃላፊነቶች የሰጧቸው በሽግግሩ ወቅት የሲቪል አስተዳደሩ እንዲያጠናክሩ ነበር። ነገር ግን የተከሰተው በተቃራኒ ነው በማለት ገልጸዋል። ጀነራል ታደሰ አስተዳደሩን ማጠናከር ይገባቸው እንደነበር የጠቀሱት አቶ ጌታቸው ይሁንና የጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን ፖለቲካዊ ሴራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህ በግዴለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸውም ጊዜያዊ አስተዳደሩ እንዲከፈል በኢኮኖሚ እንዲታነቅና ከፖለቲካ የተገለለ እንዲሆን ማድረጉንና ከፌደራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገው አስረድተዋል። ጀነራል ታደሰ በወቅቱ በጊዜያዊ አስተዳደሩና በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ ለመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውን አውስተዋል። የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩን ክፍሎች ካፈረሱ በኋላ ጀነራሉ ተመልሰው ብቅ ማለታቸው የጠቀሱት አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቀዋል። በዚህም በሌተናል ጀነራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸው ገልጸዋል። ጨምረውም አሁን መለስ ብዬ ሳስበው ጀነራል ታደሰ ታማኝ ባለመሆኑም አለመቅጣቴ ወይም አለማባረሬ ትልቅ የፖለቲካ ስሌት ስህተት መስሎ ይሰማኛል በማለት ገልጸዋል።